አሁን መሮኛል አሙስ ጥሩ ነበር መሮኛል እኔ ምነው ያተም ዞራ ያተም አለለይተም ቀጥታ ትመጣና ከሌሊቱ 10 ሰዓት ሌሊት ከሰዓት በኋላ መታ ለተኛ ትላለህ ትጋደማለህ እንደገና ገንዘብህን ረሽተህ የትም ዘርተህ ብን አድርገህ ትመጣና ምግብ አምጡ ትበላለህ ሹልክ ብለህ ሳትታይ ትወጣለህ ቆይ ይሄ ቤት ላንተ ማኖሪያ ቤት ነው ወይ አልቤርጎ ነው አንተስ ብትሆን ለኔ ቆይ ለኔ ቆይ እንደውም ለይተህ ንገረኝ ለኔ ባልነህ አባልነህ ምንድነህ ተናገር እስቲ ተናገር ቆይ ምንድነህ አንተ ግዴ በብልሙትልሽ ሞልቷል ማማቻ ዋናው ዋሹ ነው እንጂ ያልሞከርኩት እንግዲህ ያልሞከርኩት ሙከራ የለም ምርጥ የተባሉ መርዞችን ጠጣው ተስማማኝ እንጂ ወዝቦዝ አደረገህ እንጂ ገንዘብ ማባክነህ መጣህ እንጂ አልሞትክም አታውቂያለሽ ምን ትሆናለህ እንግዲህ በምልሙት ሰው ታቃጥላለህ ማቼ ትሞታለህ ሞት እኮ ሎተሪ ወረብኝ ለኔ ብቻ ነው ለታደለም አይሞታል ለኔ ሞት ሎተሪ ወረብኝ ደራሹስ ገብቼ እሰምጣለሁ ግን እንደውሽ አንሳፎ ተፋ ደምሽ ተፋኝ እና ውሃ ውስጥ ገብተህ ለመሞት ነበር አሳብ ምኞት እንደው ምኞት አይከለከል ድሮም ቢሆን እኮ ይኸውልህ ሸምበቆ ይንሳፈፋል እንጂ አይሰምጥም ሸምበቆ ይንሳፈፋል ድሮ መሞቻህን አጣርተህ ማወቅ ነው ተባልን ዋናው ማገሩ ካለ ጭቃው ይመጣል አቤት ማገሩ ካለ ጭቃው ይመጣል ማገሩ ካለ አይተንም ማናቅ አሁን ካንቺ መለየት ስለምን ከመቼ ወዲህ ነው ስልክ እንጨት ቅጠል የሚያወጣው ንገረኝ እስቲ አንተ እንደሆንክ መወፈርም መሞትም እንዳማረህ ይቀራል ሰውን እንዲበቁም እንዳቃጠልክ ሰው እንደገደልክ እንደፈጀህ ትኖራለህ እሻም በምልሙትልሽ መረጭ መሞት ትፈልጋለህ መረጭ መሞት ነው የምትፈልጋለህ አዎ መመለስ የለም ተስማማን ከለቀማን እንትና ለመነኝ ብሎ መመለስ የለም አማልልኝ አንቺ ይነጥልኝ በቃ ምን አለ በገመድ ታንቀህ ሙታ የታገመድ ጋዜጠኛ ፎቶውን አግኝቶ አንስቶ ገመድ አምጪ ገመድ ይጠፋል ገመድ በቃቻው ደነዋይ ካንቺ ከቃሪያ ሆነ ከሚስቲያ ከመኖር ተንጠልጥዬ እሞትልሻለሁ ደና ሁኚ ደና ሁን ምትመኝን ነው አዎ ጥራራ ሄድ በቃ አብረን ዘልም ነው እጅ በሞታቱ ጀድልም እቺን ዘደለጋይ ዘውድ ያሉ ሂድ አይ በቃ መረጃ አንቺ አረመኔ ደናይ የሴት ድርም ቢሆን ድሬን ስታመስ ገፈግፈ ኖርኩት ነው እሱን ቀበላለሁ በላይ የወንድ ድር አለኝ እንደገና ላይ ሰፈር ድር አለ ያብሮ አደግ ማህበር አለ የስንቱን አጠረቃቀም ይቀበላሉ ጡረታውንም ቢሆን በደንብ አገኛለሁ እውነት አድርገው ከሆነ ነው አታደርገውም እንጂ ምን ያረጋል አታደርገውማ ዳንዳን ደረባዛ ፊት ባራስን ለማጥፋት አንድ ደረባዛ ፊትባ እኔን የሚገል ራሴንማ አጠፋለሁ ተናግሬ ወጥቼ ራሴንማ አጠፋዋለሁ ራሴን ዘሪም ራሴን አጠፋለሁ ባለቤቴስ ምትለኝ ዛሬ ራሴን አጠፋለሁ አልብሲ ምትለኝ ገላገለዋለሁ ራሴ በዚህችማ ቀጫጫዛ ራሴን አጥፍቼ አልዋረዳትም ቁጭ ተነስ ማን ተቀመጣለህ ወንድም የተከለከለው ዛፍ መቁረጥ እንጂ እኮ ራስን ማጥፋት ይቻላል ራስ ሲል ታጠፊ ነበር አንድ ነገር ትተባበረኛለህ ምን ልተባበር እንዳንተ ደንደን ያለ ዛፍ ፈልግልኝ እስኪ ራሴን አንጠልጥዬ የምገልበት የረባ ዛፍ አጣው ሞልቷል እኮ ምን አለ ወደ መሃል ብትገባ ሞልቷል ግን ሳይህ ዝብዬ ሳይህ ማጅራም መቼ ወሰልከኝ አልመስልህ ገላግለኝ ወዳት እዚሁ ጋር ሞት አገኘው ገላግለኝ ይሄ ምን ይሰራል አማንተ እጅ በሞት ይሻላል ገላግለኝ ማን አንተን ገላግለኝ የዛሬ እኮ ገመድ ፊት ያሳብጣል እንጂ አይገልም አይ እኔማ ሞከርኩ ሐሳብ አልገላግልም ሲያገር እኮ ራስን ለማጥፋት እንኳን አልተቻለም እበሩ ድረስ መጣው ሞት በብልሙት ራስን ለማጥፋት ዛፍ ጠፋ ማጅራም መችላቀኝ በምን ራሴን ላጥፋ እንግዲህ ቆይ ይሄ
ሰውዬ እንደው እውነቱን አመረረ እንዴ? እንዴት ያለ ጉዳይ ነው? እንደው ቆይ እስቲ የመልአከ ምክሩ ያለ ቆይ ተረፍ ዛፍ የለም የሄድኩበት ቦታ ሞት የለም ወፍ የለም አታምኝም እንደው በድፍን ጫካ ውስጥ እንደው አንተን የሚገል ዛፍ አጣ አታምኝም ሰው የለም ላንተ የሚሆን ዛፍ የለም ከኪሎ በታች ሆኖ የለም ዛፍ ከኪሎ በታች ሆኖ ዛፍ የለም ይሄ ሞቱን አራዝሜዋለሁ የሚል ነገር አያስፈልግም ቆይ ጥድ እንኳን ጠፋ ጥድ አጣ በውጭማ ዛፍ አልሞትም በውጭ አገር ዛፍ አልሞትም ጉርደት ነው ባገር ምርት ትኮራለህ ባገር ምርት ትኮራለህ ነው ዋርካው ላይም ልንጠለጠል ብዬ አልጊያለሁ ያለው ዛፍ ብታምኝም አታምኝም ይሄ ነው ያለው ዛፍ ፕሮሚስ ገባልሻለሁ ታገሽኝ ጫካ ሄድና ታንቄ እመጣለሁ ብለህ ችግኝ ይዘህ ትመጣለህ ታገሽኝ ተንጠልጥዬ ለመሞት ቅርብ ነው የሚበቅለው እዚህ ላይ ተንጠልጥዬ እሞታልሻለሁ 3 አመት ታገሽ 3 አመት ፕሮሚስ 3 አመት እንደውም ጥሩ ነገር ሰራ እስከ ዛሬ ከኖርክበት ነገር ይሄን ጥሩ ሰራ በህይወት ዘመን ትልቅና ጥሩ ስራ እንደውም እሱን ሰራ ችግኝ መጥሮ ነገር አደረክ ደሞ ማያድግ እንዳይመስልህ በማዳበሪያ አሳድጌት ሲያድግ ትንጠለጠልባታለህ እንጂ አልተውህም በማዳበሪያ ነው የማሳድገው ከስሩ እየቆጠቆጥ አሳድገው